አይዞህ ልጄ አይዞህ ወይ ልጄ ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ሆያ ሆዬ ሆዬኔ ጌታ ለጌታ ወይ ኮልፎን አበባዮሽ ለምለም ባልንጀሮቼ ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንዴ ወልደው ከብረው ቆዩ እኮ ሰጣህልህ ይሁን ተረጋጋ ወንድሜ እኔ ላስተምርህ ነው የፈለኩት እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል አንቺ ሳይክል ምን ተባብለን ነበር ምንድነው እንደዚህ አቻፈኝ ሃፒ አኒቨርሰሪ ተዋወቅን እኮ 3ኛ ቀን ሆነ ነው እሱማ አዎ ግን በሶስት ቀን ውስጥ በጣም ፍቅር ነው የሰጠሽ እናት ያልሰጠችኝ ታገቢኛለሽ አንተ ተነስ ሰውዬ ነው ተነስ አታገቢኝ ንፍጣም ታስጠይ ጭራሽ ይርዛት ምንድነው ነው ሄሎ ማሪ ነይ ተቅማጥ ይዞኝ ሂድ ነይ እባክሽ መጣው ሄሎ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ይረሳኸኝ ምንድነው ይረሳኸኝ ምንድነው የምታወራው ምንድነው ጋጋ ምንድነው የሚለው ጽሁፉ ላይ ይረሳኸኝ ምንድነው ይረሳኸኝ ምን መጽሐፋችንም ላስተምረው ወንድሜ ነው ገባ ስለዚህ ሲሆን ረሳኸኝ ነው ጋጋ እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በቃ ይሄን ቦታ ይሄ ነው እዚህ ጋር የሚገነባው እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለች። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላሱ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር ውሃ ምንድነው ጋሽ ብር ናቸው። ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ ይሄን ቤት ማለት ነው በ2 ዓመት ጥንት ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቀርስ ነው እዚህ ጋር ወንድሜ በስልክ እንጨርሳለን አባቴ ራሴ ነው አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍኛል። ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን። ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ። በስመ አብ ምን ውስጥ ነው የገባሁት? በእናትህ ወንድሜ ጠጥተህ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ነው ያጠጡኝ ዛሬ? ማሙቲ ማለት ነው። ለምንድን ናችሁ? የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ አዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናል ኬስ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። ወንድሜን በድጋሚ ፕራንክ ላደረገው ነው። ግን ያው ይሁን ብቻ። አረ ማውራት እየቻልኩ አይደለም። እንዴ መልሼ እንደውልህ ማውራት እየቻልኩ አይደለም። ምን ማለት ነው አንተ? ያማል ድምጤ ተዘግቷል። በእናትህ እስኪ ጩህ። ማውራት እየቻልኩ አይደለም። ዋው ማውራት እየቻልኩ አይደለም። ደውል ወይኔ ዋው ወይኔ ኧረ ፕራንክ ነው። አንተ እንደዚህ ጨዋታ አቁም አላልኩም እንዴ? ቅርታሽ ጭራሽ ትከፍተኛለህ።
ተሳተሽ በፍቅር ገብተሽ ሊብላ ስትበይ ጠላሁሽ ስትደርጂ ከሌላ አብን መጨነቁን በጥፋቴ ትቼ ሰው ተላመድኩኝ አንቺን ረስቼ